ሰላም እንዴት ናችሁልኝ ቤተሰቦቼ? እግዚአብሔር ይመስገን እኛ በጣም ደህና ነን። ዛሬ ሱፕ ልሰራ ነው እና እሱን እስኪ ለእናንተም ላካፍላችሁ። ስፔሻሊ አሜሪካ፣ ካናዳ ምናምን ለምትኖሩ ሰዎች ክረምት የገባበት ቦታ ያው ሱፕ ጥሩ መሟሟቂያ ስለሆነ በዛው እግረ መንገዴን እሱን ላሳያችሁ ብዬ ነው። ሰዓት ትንሽ ስለሄደብኝ በሌላኛው ሳይድ ውሃ ጥጃለሁ። ያው ፈጠን እንዲያደርግልኝ ስራዬን ማለት ነው። እዚህ ጋር ማቁላላው ላይ ሽንኩርትና ምንድነው ሳለሪ የሚባለውን ነገር ከትፌ ነው አንድ ላይ የከተትኩት እና አትክልትም አለው ቺክንም ይኖረዋል፣ የዶሮ ስጋም ይኖረዋል እና ቆንጅዬ ሱፕ ነው ማሳያችሁ። ለዛ የሚሆኑ ግብአቶች እዚህ ጋር ድንች፣ ካሮት፣ እዚህ ጋር ያልኳቸው የዶሮ ስጋ፣ ምስርና ቲማቲም። ይቺኛዋ ሳህን ባዶዋ ሳህን ሽንኩርት ነበረባት። መኮረኒ አለን፣ ቦታ የሚባለው መኮረኒ እሱ አለን። ሽንኩርታችንን ያው በጣም ብዙ ባይቀላብን ጥሩ ነው። ከዛ ቲማቲማችን እንጨምራለን ማለት ነው። እና ቺክኑን ያዘጋጀሁበትን መንገድ ልንገራችሁ። ቺክን ብሬስቱን ሙሉውን ሰነጠቅኩትና ለሁለት እሱን በቢላ ወጋ ወጋ አድርጌ ዚፐር ባግ ውስጥ አድርጌ ሲዝኒንግ የምጠቀመው ምንድነው የምጠቀምበት ሲዝኒንግ ዲስክሪፕሽን ላይ አስቀምጥላችኋለሁ፣ ማየት ትችላላችሁ። ኮምፕሌት ሲዝኒንግ የሚል ነው። በየስቶሩ ታገኙታላችሁ። ትልቁ እንኳን በየስቶሩ አይገኝም። ትንንሾች አሉላችሁ ለመሞከሪያ። ከዛ እሱን ሲዝኒንግ እና ሶይ ሶስ አድርጌ በዚፐር ባግ አዋልኩት፣ አቆየሁት። ከዛ ድንች በተመጣጣኝ እንትን የተከተፉ ድንች አድርጌ እንደነገርኳችሁ ያው ፈጠን ማለት አለብኝ። ትንሽ ሌት ነው የጀመርኩት መስራት እና ቤት አልነበርኩኝም። እንደዛ ነው ፈጠን እያደረጉ ለመስራት ነው የምሞክረው። ደጅ ነኝ ያለሁት። እንግዲህ ቀረጻው ማስቂ ሊሆን ይችላል። ያው እንትኑም ምድጃውም ምኑም እንደ ነገሩ ነው። ያው ጋራዥ ውስጥ ነኝ ያለሁት። እንደምታውቁት ብዙ ጊዜ ጋራዥ ውስጥ ነው የማበስለው፣ ቤት ውስጥ ለሽንኩርት ምናምን ስለማልፈልግ። ምስር፣ የታጠበ ድፍን ምስር በነገራችሁ ላይ ጨጓራችሁን ሲያማችሁ ራሱ ድፍን ምስር የተቀቀለውን ከሳላድ ጋር አንድ ላይ ጨምራችሁ ምናምን ብትበሉ አሪፍ ነው። ብዙ ዘይት ምናምን የሌለው ምግብ መመገብ ስትፈልጉ ማለት ነው። እና የእሱን ደግሞ ነግራችኋለሁ። አንዳንድ ጊዜ ቅባት ሲረብሸንና ጨጓራችንን ሲያመን የምስር ጨምሮ ሌሎች ነገሮች እንዴት ደበላልቀን ያው ብዙ እንትን እንዲላችሁ አይጠበቅም። ለማስታገስ አለ አይደለ? የተወሰነ ቀን አንዳንድ ጊዜ ሐኪም ቤት ስትሄዱ ለ3 ቀን ቅባት ነገር አትብሉ፣ የተቁላላ ነገር ምናምን ጥብስብስ ያለ ነገር አትብሉ ትባላላችሁ፣ ጨጓራችሁ የሚያማችሁ ከሆነ። ለዛ ደግሞ የሚረዳውን እስኪ ሌላ ቀን ለመስራት እሞክራለሁ። 3 ቀን ምናምን ስታሳርፉት የሆነ ነገሮች ይስተካከላሉ እና ሞክሩት። በዛ ወይስ ጨጓራችሁ ብዙ ጊዜ የሚያማችሁ ሰዎች ማለት ነው። እና በዚህ ያው ፈጠን እያደረኩ እያቁላላሁት ነው። እዚህ ጋር ይኸው ቺክኑን ምንድነው ኤር ፍራየር ውስጥ ነው ያበሰልኩት። ኤር ፍራየር ውስጥ ካበሰልኩት በኋላ በእጄ ነው እንትን ያልኩት፣ ጭቅጭቅ ያደረኩት የቆራረጥኩት። ለዛ ነው እንደዚህ ሆኖ። መክተፍ አልፈለግኩኝም። መክተፍን ትችላላችሁ እናንተ ደስ እንዳላችሁ። እና እዚህ ጋር ደግሞ ቺ ቦታይ ነው መሰለኝ የሚሏት ልጆቹ፣ እንደሱ የምትባለው መኮረኒ ናት። እሷን ጨመርኩኝ። አንድ ላይ አሸት ሁሉንም እናደርገዋለን። ካሮቱን ወደ መጨረሻ ያደረኩበት ምክንያት አቅም የለውም። ድንቹ ይሻላል እዚህ ሀገር፣ ካሮቱ በጣም አቅም የለውም እና ለዛ ብዬ ነው። የሞቀ ውሃ በሳይድ መጣዴ ደግሞ በጣም እየረዳኝ ነው። እሱ ፈጠን እያደረገልኝ ነው። ሱፕ ረጅም ሰዓት ቀስ ብሎ ምናምን ሲቆይ ደስ ይላል፣ አሪፍ ነው። ግን ያው ሲመች ነው እንደሱ። ሰዓት ሲኖራችሁ ነው እንደሱ የሚደረገው። ያው እንደ ሰዓታችሁ ውሃው ከተፍለቀለቀልኝ በኋላ አጥፍቼው ነው እንጂ ውሃው ኦልሬዲ ሞቆልኛል። እሱም ጊዜ ይቆጥባል፣ ሰዓት ቆጣቢ ነው። እዚህ ጋር ደግሞ ካሮት 3 አይነት ነው። አንደኛው የተፈቀፈቀ ነው። ሌላኛው እነኚህ ምንድነው ቅርጽ ያላቸው ነገሮች፣ እሱም በቢላ ቅርጽ አውጥቼ ነው ካሮቱን። ከዛ ደግሞ ከቅርጽ ተወጥ ይወጡት አሉ አይደለ? እነሱን ደግሞ ዝም ብዬ ከተፍ አድርጌያቸዋለሁ። 3 አይነት ሆነዋል፣ ግን ደስ ይላል። እኔ ወደዋለሁ እንደዚህ። በነገራችሁ ላይ እኔ ብዙ ሱፕ መወድ ሰው አልነበርኩኝም፣ ግን እንደዚህ ብዙ ነገር ሲገባበት ይጣፍጣል። በጣም ነው የሚጥመው። ልጆቼ ራሱ
ብዙ አልነበሩም ስላችሁ ስፔሻሊ ሁለቱ ትንሽ እንትን ይሉ ነበር። አንደኛዋ እንኳን ጎበዝ ናት በላ ነበረ። አሁን ግን ሁሉም ለምደዋታል፣ ይችን ወደዋታል። ለካ ሱፕ እንዲህ ነው እንዲህ ማለት ጀምረዋል። አትክልት ብቻ ሲሆን ያው ትንሽ እንትን ይላል። ቺክን ሲኖረው ደግሞ ትንሽ ቆንጆ ቴስት ይጨምራል እና አሪፍ ነገር ነው። በጥቅሉ በዚህ መንገድ የሚሰራውን ሱፕ በደንብ ተመችቷቸዋል ነው የምላችሁ። የጾም ወቅትም ለነገሩ ችክኗን ብቻ በማውጣት መስራት ይቻላል። እንደገና ደግሞ የምትከልሱትን ከፈለጋችሁ እኔ ብዙ ስለምሰራ ብዙ ላለማባከን ነው እንጂ እንትን ቦን ብሮዝ መጨመር ትችላላችሁ። በጾም ወቅት ደግሞ ቬጅቴብል ብሮዝ የሚባል ነገር አለ። የአትክልት መረቅ እና ምንድን ነው የዶሮ የበሬ የቢፍ ብሮዝ አለ። እሱን መጠቀም ትችላላችሁ። እኔ ደግሞ ያው ያለኝ ትንንሽ ፓኮች ናቸው። እሱን እንዳለ ልጨርሰው ነው። ስለዚህ ውሃ ብጨምር ይሻላል ብዬ ውሃ ጨምሬበታለሁ። በቂ ኒውትሪሽን ይኖረዋል ብዬ አስባለሁ። ያኛውም ባይገባም እንደዛ ነው እና እዚህ ጋር ይኸው በደንብ እየተንተከተከ ነው። ምስሩ ያው ትንሽ ብራውን ነገር አድርጎታል፣ ግን ምስሩ በራሱ የሚሰጠው የሚጨምረው ቴስት ልዩ ነው። ያው ሱፕ ስትሰሩ ምስር ብትጨምሩ በጣም አሪፍ ነው። ደስ የሚል ቃና አለው። በጣም ጣፋጭ የሆነ ነገር እና እዚህ ጋር ደረሰ። ቆንጆ ሆኖ ደርሶልናል። ምስሮቻችንም ያው ከላይ ተንሳፈዋል ትንሽ ትንሽ እና ወደ ማቅረብ እጄ ግላብ አድርጌ እቃ ማጠብ ጀምሬ ነበረ ላቀርብላቸው ስል ከዛ ቆይ እስኪ ልቅረጸው ኦልሬዲ እየቀረጽኩት ነበር አልኩኝና አቀራረቡን ልቅረጸው ብዬ ነው። ያው ቀጠን ብሏል። ባለቤቴ እንደዚህ ሲሆን ነው የሚወደው ሱፕ። ኦኬ አሁን ይኸው እያቀራረብን ነው። ቆንጆ ሆኖ በስሎልናል። እንደ ቸኮልኩትም አይደለም። የሚገርማችሁ ነገር በስሏል። ለነገሩ ምንም አቅም የለውም። ችግሩ ኦልሬዲ እየበሰለ ነው። እንደነገርኳችሁ ካሮቱም ቶሎ ነው የሚበስለው፣ ድንቹም ሁሉም ነገር። ምስሩ ነበር። ምስሩ ሲቁላላ ጀምሮ አብሮ ስለነበር እሱም በስሎልኛል ቆንጆ ሆኖ። ግን ታይም ቢኖራችሁ እና ደግሞ ትንሽ ምስሩን መጀመሪያ ብታንተከትኩት ማለት ስታቁላሉ ባለው ካሮት ምናምን ሳይገባ በፊት ማለት ነው አሪፍ ነበረ። በደንብ እንትኑን ሱፑን ትንሽ ወፈር ያደርግላችኋል። ግን ጊዜው ስላልነበረኝ እንደነገርኳችሁ የችኮላ ነው። ያው ለአይን እንድታምር ብዬ ትንሽዬ ሰላንትሮ አድርጌበታለሁ። እዚህ ጋር ደግሞ መልቲግሬን ክራከር አለ። ይሄ ቆንጆዬ ክራከር ነው። ማሏሻችሁ ነገር ልጆቹ ብዙ አይመቻቸውም። እኔ ነኝ የምወደው የእንትን ነው ምንድን ነው መልቲግሬን ነው። እነሱ የሚወዷት ያችኛዋን ነጯን ነው እና ይህንን እኔ ምንድን ነው እንዲቀጠን ያለ ሱፕ ሲኖር ስብርብር አድርጌ ውስጡ ጣል ጣል አድርጌ ነው የምበላው። እና ይሄን ይመስል ነበር የኔ ውዶች። እስኪ እናንተም እየሰራችሁ ኢንጆይ አድርጉት። በተለይ ለክረምት ለቅዝቃዜ አሪፍ ነገር ነው። የግድ የዛን ጊዜ መሆን አለበት ብቻ ማለት አይደለም። ግን ይሄን ይመስላል። ላካፍላችሁ ብዬ ነው የሰራሁትን ነገር። አብራችሁኝ ስለነበራችሁ ግን እጅግ በጣም አድርጌ ነው የማመሰግነው። ሰላም ሁኑልኝ። በሌላ ቪዲዮ እስከማገኛችሁ መልካም ጊዜ